ይቅርታ ጠይቂኝ ነው ማንን አልጠይቅም ምን በደልኩ ነው ይቅርታ ለምንድን ነው ታዲያ እሱን ይቅርታ ያልሽው ትረዳኛለህ መቼም ሁሉም እውነት አይደለም ብለህ የላክሽለት ድምጽ ምንድነው አብራሪ ነው አባባሌ በቃ ሄዳለሁ ማለት ነው በቃ ሊሄድ ነው ካሁን በኋላ ያው እንዳይከታተለኝ በሚለው ነው እንደዛ ያልኩት ማለት ነው ሊሄድ ነው በቃ አንቺ ነሽ እኮ ላክሽለት እሱ ተከታተለሽ ነው እንዴ እኮ ሊሄድ ነው በቃ አቁም ይሄው ተከታተለ ይመጣ ምንም ባደረግ ማለት ነው እሱን እኔ መከታተሉን ስለማያውቁም ነው ለከኛ ጋር የተደዋወለው ካንቺ ጋር በነውረኛ ባይዞይ ስለናቴም ሰላባቴም አሁንም የሚዲያ ግልጽ አርጎ መጠየቅ የሚችለው እኔ ተበድያለሁ ቤተሰቤ ተሰድቧል በእኔ የተነሳ እሱ ቤተሰቦቼ ጓደኞቼ እናትና ወይንሸት ነው እናት ስማቸው ወደ እናቱ ቤት ሂደሽ እንዲህ አርጎ የልጃቸው ብሬን ቀምቶ ለነሱ ቤት ገዝቶ ብለሽ ይሄን አንቺም ስላልሽን ነው ተዋርደዋል እነዚህ ሰዎች እናትና አባቴ እንኳን በዚህ ስም ተነሱ ብሎ አልከፈው እውነት አለኝ ብሎ ነው ሊያጠራ የመጣው አንቺ ደግሞ እዚህ ጋር ቁጭ ብለሽ ፊት ለፊት አግኝተሽው ለዛው የበደለኝ ያልሽውን እንዲህ እዚህ ሁሉ ነገር አርጎኛል ያልሽው ሰው ስታገኘው እውነቱን መናገር እውነትሽን ደግሞ የበለጠ የኢትዮጵያ ሕዝብ እንዲረዳሽ ማድረግ ነው እንጂ አላገኝም አንድ ያወርቻለሁ በሌለበት አውሩት ምናምን ምንድን ነው አሚናት ወይ ደግሞ የተሳሳትሽው እዛ ቦታ ላይ እዚህ ድምጽ ይሄ ድምጽ ላይ ያልሽው ካለ እናስተካክለው እሱንም ቢሆን እኛንቺን የቱ ጋር ነው የጨመርሽው እሺ ይሄን ብያለሁ ይሄኛው ትክክል አይደለም አጋንኛዋለሁ ይስተካከልልኝ ማለትም ትችያለሽ ለሱ የላክሽው ድምጽ ለኛ ማብራሪያ የትኛው ነው መቼም ሁሉም እውነት አይደለም ትረዳኛለህ ሰው እንዲረዳኝ እንዲያዝንልኝ ብዬ እንደዚህ ብያለሁ በይን አስተካክዩ ይረዳሻል እኮ የኢትዮጵያ ሕዝብ ለምሳ አጥቶ ሲጠይቅ ሳምንት እንዳልበላ ከዚህ ይሄ ችግር እንደደረሰበት ምናምን ጨማምሮ ይናገራል መቼም ትረዳኛለህ ይቅርታ ምለው ማለት ነው አንተ ድምጹን አምጣው መልሰን እንስማው ስጠኝ ድምጹን አብርሃም እሺ አሁን ምን እናድርግ መስጊው ምንድነው አንቺ ተው በቃ ይቅርታ እናንተ ነው ይቅርታ መጠየቅ ያለብኝ በምኑ በቃ በሁሉም ማለት ነው እነዚህ ልጆች ክርክር ግን ገብቷቸዋል ነው ወይስ ሚዲያ ላይ የሞጣት ሱስ ነው ኔሶ ማርኬት ይባላል ሶስተኛ አንቨርሰሪውን እያከበረ ስለሆነ መጣችሁ ግዙ ተገባዩ ሳያልቅባችሁ ይሁንላ ነገር እነዚህ ስልኮች ደግሞ 200 299 279 300 Regardez ce qui va se passer. Regarde. Je vais venir en Europe. Quand on était pays, je vais aller en Europe. Quand je vais arriver en Europe, tu arrives même là. La vie est monotone, la monotonie. Maison, boulot, maison, manger, dormir, boulot, maison, manger, dormir. Je vais venir en Europe. On m'avait dit qu'à Paris, des hélicoptères aspergeaient du parfum sur la ville. Mais dès que je suis arrivé, j'ai compris que c'était pire que Jalalabad, ma ville natale en Afghanistan. Je n'aurais jamais pensé que c'était comme ça. On m'avait dit qu'à mon arrivée, j'aurais tout Gare de l'Est. Et puis là, je vois des gens beaucoup plus malheureux que moi. ታቦታት ህጉን አቁሞ ልመናም ብናወግዘው እስከ መቼ ድረስ ነው እጅህን ኪስ አስገባ ያስከውን ይዘው ጣያል ማታለል እኮ ነው ቅሚያ የሚባለው አታሎ መውሰድም ነው ታቦት ቆሞ አይመከርም ታቦት አቁሞ ልመና አይደረግም ታቦት ህጉ ከቆመ ዝማሬ አምልኮ ውዳሴ ቃል እግዚአብሔር ብቻ ይቀርባል እግዚአብሔርን የምንለምነው ታቦት ህጉ ከቆመ ሰላምን ስጠን ፍቅርን ስጠን አንድነትን ስጠን በልዩ ልዩ ችግር የሚገኙ ወገኖቻችንን እርዳ ህፃናቱን አሳድግ ህሙማኑን ፈውስ የቸርነትን ሥራ አድርግ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን ከምንለምን በስተቀር አይደለም ጽርሐ ጽዮን ቅድስት ማርያም ገዳም በባህር ዳር ከተማ አድባራትና ገዳማት ጨርሶ እንዲህ አይነት ነገር እንዳይሞከር መልእክትም የተላለፈበት ነው አንዳንድ ጊዜ አዩኝ አላዩኝ ብለው
የሚሞክሩ ቢኖሩ እነሱም ህዝቡም አይሻልም። ይህ ሐረርም በነበርኩበት ጊዜ ተግባራዊ የሆነ ነው። ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም። የኢትዮጵያ ቤተክርስቲያን ዓላማ አይደለም። አባቶቻችን አላወረሱንም። አባቶቻችን ያላወረሱንን ነገር መጠቀም ደግሞ ውድቀትን ነው የሚያመጣ። እኛ ያላከበርነውን የገንዘብ መለመኛ ያደረግነውን ታቦተ ሕግ ማንም ሊያከብርልን አይችልም።